አዲሱ የኢራን ሚሳኤል በአደባባይ። ኢራን በመካከለኛው ምስራቅ ውጥረት ውስጥ በገባበት ሰዓት አዲስ ባላስቲክ ሚሳኤል አስተዋወቀች። አዲሱ የቴህራን የጠጠር ነዳጅ ባላስቲክ ሚሳኤል ትልቅ ወታደራዊ አቅም እንዳለውም ተገልጿል። ከኢራን የሚመጡ መረጃዎች እንደሚጠቁሙት ሚሳኤሉ ከ1200 ኪሎ ሜትር ርቀት መምዘግዘግ የሚችል ነው። አያቶላዎቹ ሚሳኤሉን ይፋ ያደረጉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ቴህራንን ሳትቀር ትመታለች ባሉበት አጋጣሚ ነው። ጋሲም ባሲር ባላስቲክ ሚሳኤል የኢራንን የመውጋት አቅም ያሳድገዋል ተብሏል። በኒኩሌር ጉዳይ ከአሜሪካ ጋር ድርድር ውስጥ ያለችው ኢራን ወደ ወታደራዊ ሰጥ አገባ እያመራች እንዳይሆንም ስጋት አለ። የእስራኤል ጦር በጋዛና በደቡባዊ ሊባኖስ ጥቃት እየሰነዘረ ነው በሚል ፑቲኖች የጀመሩትን የሚሳኤል ጥቃት ቴልአቪቭና ቴህራን ወደ ለየለት ግጭት ሊከታቸው እንደሚችልም ተነግሯል። በተለይም ሁለንተናዊ የኢራን መሪዎች አያቶላ አሊ ካሚኒ ጠላት ከአሜሪካና ከእስራኤል አይተኙልንም፣ እኛም አንተኛላቸውም በሚል ብርቱ አቋምን በማራመድ ላይ ውጥረቱ በቀላሉ ሊበርድ እንደማይችል ፍንጭ ይሰጣሉ ተብሏል። ሩሲያ ምዕራባውያን ብቻዋን እየተፋጠጠች ነው። ፑቲን ፕሬዝዳንት ቭላዲሚር ፑቲን ሩሲያ ምዕራባውያን ዓለም ብቻዋን ቁሟ እየታገለች ነው አሉ። ምዕራባዊ ዓለም ሩሲያን ወደ በርካታ ትንንሽ ሀገራት የመከፋፈል የረዥም ጊዜ ፍላጎት እንዳለው አስገንዝበዋል። ፑቲን ፕሬዝዳንቱ ይህንን አስተያየት የሰጡት ሩሲያ ከክሬምሊን ፑቲን 25 ዓመታት በሚል ስም በተሰጠው ዘጋቢ ፊልም ላይ ነው። በሩሲያ አንድ ቴሌቪዥን ተዘጋጅቶ እሁድ የተለቀቀውን ዘጋቢ ፊልም ምዕራባውያን ሩሲያ ላይ የሚያሳድደውን ጫና ጭምር የሚያመላክት ነው ተብሏል። ፕሬዝዳንት ቭላዲሚር ፑቲን ወደ ፕሬዝዳንትነት ለመጀመሪያ ጊዜ የመጡበት 25ኛ ዓመት አስመልክቶ የተዘጋጀ ፊልም በርካታ ጉዳዮችን ዳስሷል። ፑቲን በፈረንጆቹ ግንቦት 7 2000 ዓ.ም ላይ ነበር በቃለ መሃላቸው የፈጸሙት። የሩሲያንና የድል ወራቸውን ከሆነም ግንቦት ጋር የፑቲን 25ኛ ዓመት በዓለ ሲመት መከበሩ ልዩ ትርጉም እንደሚሰጣቸው ተነግሯል። ናዚ ጀርመንን ካሸነፈችበት የድል ቀናቶች በሁለት ቀናት ዝቅ ብሎ የፑቲን 25ኛ ዓመት በዓል ሲመት ሲከበር ክሬምሊን ታሪካዊ መገጣጠሙን ያጎለዋል። ሩሲያ ብቻዋን የተሰበሰበውን ምዕራባውያን ዓለም እየተፋጠጠች ነው ያሉት ፑቲን ከ2000 ቀደምት ባለው ጊዜ ውስጡን ሲሰብሩን ነበር ብለዋል። ከ2000 ቀደም ባለው ጊዜም ውስጡን ሲሰብሩን ነበር ብለዋል። ዘገባው የአርቲ ነው። በመረጥነው ሰዓትና ቦታ ኢራንን እንመታታለን። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በፑቲን ላይ አጸፋዊ እርምጃ እንወስዳለን አሉ። ከየመን የመነጨውን ሚሳኤል ከእስራኤል ዋና አየር ማረፊያ ኢላማ ማድረጉን ተከትሎ ነው የእስራኤል ጠቅላይ ሚኒስትር በፑቲን ላይ ይዛት። ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርገው የሚያሳይ የኤአይ ምስል ማጋረታቸው ቁጣ ቀሰቀሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና ካቶሊክ ጳጳስ አድርጎ የሚያሳያቸውን ምስል በማህበራዊ ሚዲያ ማጋራታቸውን የካቶሊክ እምነት ተከታዮች ዘንድ ነቀፌታን አስከተለባቸው። ይህ ምስል በዋይት ሀውስ ይፋዊ ማህበራዊ ሚዲያዎች የተጋራ የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ሀዘናቸውን እየገለጹ ባሉበት ወቅትና ቀጣዩ ሊቀ ጳጳስ ለመምረጥ በዝግጅት ላይ እያሉ ነው። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነቱ ላይ የቀለዱ ነው ሲልም ቅሬታቸውን ገልጸዋል። ይህ የማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። ትራምፕ በካቶሊክ እምነት ላይ ያፌዙ ነው ተብለው የተተቹ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። የቀድሞ ፕሬዝዳንት ጆ ባይደን ከዓመታት በፊትም በታምፓ ፍሎሪዳ የጽንስ ማቋረጥን የሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ የመስቀል ምልክት ሲሰሩ ወይንም ሲያማትቡ መታየታቸውን ቁጣን ቀስቅሶ ነበር። የቫቲካን ቃል አቀባይ ማቴዎ ብሩኒ ቅዳሜ ዕለት ትራምፕ ስላጋሩት ምስል የቤተ ክርስቲያኗን አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን ከሚቀጥሉት ሳምንት ሮብ ጀምሮ ቀጣዩን ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል ዝግጅት ላይ ናት። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል ጳጳስ የሚለብሱት ነጭ ልብስ ተክኖ እና ቆብን አድርገው ይታያሉ። ኤአይ የተሰራው በዚህ ምስል ላይ ትራምፕ በአንገታቸው ላይ ትልቅ መስቀል ያደረጉ ሲሆን የቀኝ እጃቸው ጣት አስረዋል። ፊታቸው
ፊታቸው ላይም ጥሞና ይነበባል። ምስሉ መጋራቱን ተከትሎም የኒውዮርክ ጳጳስ የሚወክለውን የኒውዮርክ ግዛት ካቶሊክ ጉባኤ ቅሬታውን ለኤክስ ማስገባቱን አሳውቋል። ክቡር ፕሬዝዳንት በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲሉም ለቡድኑ ጽፈዋል። ተወዳጁን አባታችን ሊቀ ጳጳስ ፍራንሲስን ገና መቅበራችን ነው። እንዲሁም የካቶሊክ የእምነት አባቶች ቀጣዩን ሊቀ ጳጳስ ለመምረጥ በአዲስ ጴጥሮስ ቤተ ክርስቲያን የጽሞና ጊዜ ሊጀምሩ ነው።